ዛሬ የምነግራችሁ ነገር ምናልባት ማንነታችሁን እንድትጠራጠሩ ሊያደርጋችሁ ይችላል። ለመሆኑ ሴት ሆናችሁ ነው የተወለዳችሁት ወይስ ዓለም ሴት እንድትሆኑ ነው የገፋቻችሁ? ማህበረሰቡ ሴትነትን እንደ አንድ የደንብ ልብስ አድርጎ ይሸጥልናል። እንዲህ ሁኚ፣ እንዲህ አትሁኚ እያለ ባህሪሽን ቀርጾታል። ብዙ ሴቶች የራሳቸው ህይወት ሳይሆን እየኖሩ ያሉት ሌሎች ሰዎች የቀረጹላቸው፣ ሌሎች ሰዎች የሰጧቸውን ህይወት እየኖሩ ነው። እውነተኛ ማንነትሽ በሌሎች ሰዎች ትርክት ስር ታፍኖ ቀርተዋል። እዚህ ነው ፈላስፋዋ ሲሞን ደ ቦቫር ሴት ሆኖ አይወለድም ሴት መሆን ይማራል እንጂ የምትለው። ይህ ማለት ሴትነትን ባዮሎጂ ሳይሆን ማህበራዊ ግዴታ ነው ማለት ነው። አንቺ የታሰርሽበት ሰንሰለት ተፈጥሯዊ ሳይሆን ሰው ሰራሽ ነው። እምብልሽን ካወለቅሽ በውስጥሽ ያለው አቅም ምንም ገደብ የለውም እህቴ። ዓለም የሰጠሽን አብዮት ውድቅ አድርጊ። ራስሽን እንደ ዕቃ ለሌሎች ሰዎች እንዲገልጹሽ አትፍቀጂ። ይልቁንም እንደ ባለቤት ወይም እንደ ሳብጀክት ራስሽን ታሪክ ጻፊ። ራስሽን የምታገኙ ማህበረሰቡ ከፈቀደልሽ የጓዳ ህይወት ወጥተሽ ራስሽን ህይወት በራስሽ ምርጫ ስትገነቢ ብቻ ነው። ዛሬ እንዲህ ብለሽ ጠይቂ፣ ጭምብሌን ባወልቅ እኔ ማን ነኝ? እሱን ኮሜንት ላይ ጻፊልኝ።